ماشي ከሰሙኑ የአውሮፓ ህብረት የአፍሪካ ስጋት ስራ አመራር ኮሚሽነሩ ሶማሌ በትግራይ ክልል እየደረሰ ያለው ሰብአዊ ድጋፍ ጥሩ ነው። የተወሰኑ ትራኮች ሲደርሱ ተመልክቻለሁ። ግን ደግሞ ከዚህ ላይ የኢትዮጵያ መንግስት መስራት አለበት። ለምሳሌ ፊውድና ኤሌክትሪሲቲ መሰል ሰርቪሶች በአስቸኳይ መሟላት አለባቸው የሚል መግለጫ ሰጥተዋል። እዛው ህብረቱ ደግሞ እንዲሁም መንግስት ከትግራይ ክልል ያለውን የሰብአዊ አቅርቦት ማሻሻል ካልቻለ ኢትዮጵያ መንግስት ያለው ግንኙነት ጥሩ ላይሆን ይችላል የሚል መግለጫ ማውጣት ነው። ምናልባት የኮሚሽነሩ የሰጡት መግለጫና አጠቃላይ በተሰጠው መግለጫ ኢትዮጵያ መንግስት ይመለከተዋል። እሺ አመሰግናለሁ። ከሰሞኑ የኢትዮጵያ መንግስት በአጠቃላይ በሰሜኑ ያለው ጦርነት በሰላማዊ ሁኔታ እንዲቋጭ ዝግጁ ነኝ ብሎ ገልጿል። በእርግጥ ይሄ የመጀመሪያው አይደለም። የኢትዮጵያ መንግስት ይሄንን ለሰላም እድል የሰጠው ይሄ ባለሳሳት ወይ ሶስተኛው ወይ አራተኛው ነው። የኢትዮጵያ መንግስት ከዚህ በፊትም ለሰላም በሩ ክፍት እንደሆነ በተደጋጋሚ ጊዜ ገልጿል። በዋነኛነት የአሁኑ አጠቃላይ ከየትኛውም ወገን በሰላምና በእርቀ ሰላም በተለያየ መንገድ ችግሩን እፈታለሁ ላለ አካል ሁሉ ይሄን ይፋ አድርጓል። ይሄን ይፋ ሲያደርግ በአጠቃላይ የሰላም ሁኔታ በእኛ ሁኔታ ብቻ ይወሰናል ከሚል የዋ ልብ ተነስቶ አይደለም። ከኢትዮጵያ የሚጠበቀው የመጀመሪያው ጉዳይ ለሰላም ዝግጁ መሆን ነው። እኛ ሰላምን የምንፈልገው የትግራይ ህዝብ ሰላም ስለሚጠቅመው ነው። የኢትዮጵያ ህዝብ ሰላም በተረጋገጠለት መጠን ብልጽግናው እየተረጋገጠለት ይመጣል። የኢትዮጵያ ብልጽግና መሰረቱ ሰላም፣ የተረጋጋ የፖለቲካ ሁኔታ ነው። ከዚህ አኳያ እኛ በእኛ በኩል በኢትዮጵያ ፌዴራላዊ መንግስት በኩል ያለውን ዝግጁነት ነው የምንገልጸው። ይሄ ዝግጁነት በሌላኛው ወገን የሚያገኘው ተቀባይነት ምንድነው የሚለው ቀጣይ የምናየው ይሆናል። የሽብር ቡድኑ በተደጋጋሚ ጊዜ እንዳስታወቀውን ሰላምን እንደማዘናጊያ እንደ ታክቲክ እንደሚጠቀምበት ግልጽ ነው፣ ይታወቃል። ከዚህ ማኳያ እኛ የምንመክረው አሁንም የሰላም እድሉን መጠቀም መቻል አለበት። የሰላም እድሉ የበለጠ የሚጠቅመው የትግራይን ህዝብ ነው። የበለጠ የሚጠቅመው ይሄንንም ኃይል ነው። ስለዚህ ከየጦርነት ጉሰማዎቹ የተለያዩ ፉክራዎቹ እነዚህ አያዋጡም። ያው እንደማያዋጡ ባለፉት ወራቶች በተካሄዱ ጦርነቶችም ተረጋግጧል። የኢትዮጵያ መንግስት ለሰላም በር ሲከፍት ከነሙሉ ዝግጁነቱ ከነሙሉ አቅሙ ከነ ማድረግ ብቃቱ ጋር ነው ይሄን የሚያደርገውና ከኛ የሚጠበቀውን ከፌደራል መንግስቱ የሚጠበቀውን ማድረግ ነው የመጀመሪያው ስራ። ይሄን እንዲሳካ ለዚህ ተመቻቸው ሁኔታ መፍጠር ነው። በዚህ መጠቀም ያለ መጠቀም የሌላኛው ወገን ይሆናል ማለት ነው። ስለዚህ ከዚህ አንፃር ማየቱ ጥሩ ይሆናል። የህዳሴ ግድባችንን በተመለከተ የህዳሴ ግድቡ በተያዘለት አቅጣጫ መሰረት እየተከናወነ ነው። በተለያየ መንገድ የህዳሴ ግድቡ በተያዘው የጊዜ ገደብ እንዳይሞላ የተለያዩ እንቅፋቶች በጋውን ጨምሮ ሲፈጠሩ ቆይቷል። አሁንም በተለያየ መልክ በህብረተሰባችን ውስጥ የተለያዩ አጀንዳዎችን በመፍጠር ህብረተሰቡ እርስ በርስ እንዲጠራጠር እርስ በርስ ግጭት ውስጥ እንዲገባ ሰላምና መረጋጋት እንዳይኖር ሆን ተብሎ አጀንዳ በመቅረጽ የሚረጩ ነገሮች አሉ። ይሄ በአጠቃላይ በኢትዮጵያ ውስጥ በሎካል እንትኑ ውስጥ ሁከትና ብጥብጥ በመፍጠር መንግስት ከያዘው ግብ ወይም ደግሞ ከያዘው እቅድ ለማሰናከልና ትኩረቱን በእነዚህ ጉዳዮች ላይ በማድረግ የመሰረታዊ ተብሎ የተቀመጡ የልማት በተለይም ህዳሴ ግድባችን የመሙላት ጉዳይ እንዲዘናጋ የማድረግ አቅጣጫ ነው። ይሄ መቼም ቢሆን የሚሳካ አይደለም፣ ሊሆንም አይችልም። ስለዚህ ሁሉም የምንጣረውም ይሁን ለዛ የሚያስፈልጉ ሌሎች ስራዎች በተያዘለት አቅጣጫ መሰረት እየተፈጸመ ነው። ስለዚህ በተያዘለት የጊዜ ገደብ ሙሌቱም ይከናወናል። ለዚህ መላው ህዝብ ከመላው ህዝብ የሚጠበቀው አንድ ሆኖ መቆም ነው።
በተለያየ መልክ አንዴ ሲፈለግ በሃይማኖት፣ አንዴ ሲፈለግ በብሔር፣ አንዴ ሲፈለግ በአካባቢ በተለያየ መልክ የሚደረጉ ግጭቶች የሚደረጉ ሁከቶች አሁን በተለያየ መልክ በድንበር አካባቢ የሚደረጉ ጫናዎች ይሄንኑ እንዳንሞላ የመከላከል የማዘናጋት ብቻ ሳይሆን ከዚህ አቋም እንድንዛነፍ የሚያደርግ እንቅስቃሴ መሆኑን ህዝባችን ተገንዝቦ በዚሁ መሰረት ወደ በተቀመጠው አቅጣጫ አንድ ሆኖ ህብረ-ብሔራዊ አንድነቱን ጠብቆ እንዲጓዝ ነው። ስለዚህ በተያዘው ጊዜ ገደብ ሁሉም ነገር እየተከናወነ ነው። ሙሌቱን በዛው መሰረት ይፈጸማል። የሰሞኑ የኢዩ ኮሚሽነርን በተመለከተ አጠቃላይ የአሸባሪው ኃይል ወደ ትግራይ ከፍተኛ የሆነ ነዳጅ መጠን ገብቷል። ኦልሞስት ወደ 1 ሚሊዮን ቅድም እንደጠቀስኩት ወደ 1 ሚሊዮን ሊትር የሚደርስ ነዳጅ ገብቷል። ይህ እርዳታ ለማመላለስ በቂ ነው፣ ከበቂም በላይ ነው። ዋናው የኃይል አሁን በዚህ ወቅት የለም። የአውሮፕላንም በዛ አካባቢ እንዳያርፍ የሚደረግበት መሰረታዊ ምክንያቱ ምንድነው የሚለው ዓለም አቀፉ ማህበረሰብ ቢያጣራው ነው የተሻለ የሚሆነው። በኢትዮጵያ መንግስት በኩል ግን በቂ አቅርቦት አለ፣ የተሰናከለ ነገር የለም። እርዳታ ለማድረስ የሚያስችልም ሁኔታ አለ። ይህ ኃይል እንዲህ አይነቶቹን ነገሮች የሚያቀርባቸው መሰናክሎችን የሚያመጣቸው ያሰባቸውን እኩይ ዓላማዎች የኢትዮጵያ መንግስት እየወሰደ ያለው እርምጃ አላስኬዱት ስላሉት ነው። ከዚህ አኳያ መታየት መቻል አለበት። ሌሎች አገልግሎቶችን በተመለከተ ሰላማዊ ሁኔታ እስከተፈጠረ ድረስ እነዚህ አገልግሎቶች የማይገቡበት ምክንያት አይኖርም። ሰላማዊ ሁኔታ በሌለበት ሁኔታ እንዴት ነው ኤሌክትሪክ የሚሄደው? ሰላማዊ ሁኔታ በሌለበት ሁኔታ እንዴት ነው ቴሌኮሙኒኬሽን የሚሄደው? ሰላማዊ ሁኔታ በሌለበት ሁኔታ እነዚህ የንግድ ተቋማት ናቸው። የንግድ ተቋማቱ ደግሞ እንዴት ዋስትና ሳይኖራቸው ሰላም ሳይረጋገጥ የፌዴራሉ መንግስት እነዚህን አካባቢዎች በተሟላ ሁኔታ ወደ ተረጋጋ ሁኔታ ሳይመለሱ እነዚህ ነገሮች ሊፈጸሙ አይችሉም። ስለዚህ የመጀመሪያው ነገር መከናወን ያለበት ሰላም በአካባቢ እንዲሰፍን አሁን የተፈጠረውን እድል መጠቀም ነው። እድሉን መጠቀም ከተቻለ እነዚህ ነገሮች የማይፈቱበት ምክንያት አይደለም። ይሄ ደግሞ በችሮታም የሚሰጥ አይደለም። የትግራይ ህዝብ መብቱ ነው ይሄንን የማግኘት። ከዚህ አንፃር መታየት መቻል አለበት። የኢዩ አቋም የተለያየ አቋም ሆኖ ሲንጸባረቅ ይታያል። እሱን በሂደት ነው የሚታየው። አዎንታዊ ጎኑ እየጎላ ነው የሚታየው። ዞሮ ዞሮ ደግሞ ከኛ የሚጠበቀው የእርዳታ አቅርቦቱ በተሳለጠ መልክ የነዚህ ኃይሎች የአፋርንም የአማራ አካባቢ ወረዳዎችንም በቁጥጥራቸው ስር ይዞ እያለ እርዳታው በተሳለጠ መልክ እንዲሄድ የኢትዮጵያ መንግስት እያደረገ ነው። ይህን መቼም ቢሆን አያቋርጥም። አሁን ደግሞ ተጨማሪ እርምጃ ወስዷል። እንዋያለን፣ ለሰላም ክፍት ነው ብሏል። በዚህ መጠቀምና እነዚህን ችግሮች መፍታት ነው። ስለዚህ እነዚህ ኃይሎች የኢዩ ኃይሎችም ከሆኑ በእነዚህ ኃይሎች ላይ ወደ ሰላማዊ ሁኔታ እንዲመጡ እነዚህም ኮሪደሮች እንዲከፍቱ የተሳለጠ ሁኔታ እንዲፈጠር ጫና ማሳረፍ ነው፣ ምቹ ሁኔታ መፍጠር ነው። ይህን እስካደረጉ ድረስ ችግሮቹ በቀላሉ ሊፈቱ ይችላሉ የሚል አቋም ነው መንግስት ያለው። አመሰግናለሁ። ፋና ኤክስፖ አዲስ ፕሮግራም በፋና ቴሌቪዥን። ጥራት ያለው ዕቃ መግዛት ፈልገው የት ይገኛል? ጥራቱን